ቆይ አንተ እንደው ትዳር የሚለውን ነገር ስትጠራ ትንሽ እንደው አይቀፍም? ሰውነት አይሸማቀቅም? አንተ እንዴት በምታስጠናው ገንዘብ ትዳር ለመያዝ ታስባለህ? እኔ እናንተ ትዳር መመስረት አንችል። እንኳን ትዳር መመስረት ትዳር ብለን በሙሉ አፍ ለመጥራት አንችል። ብለን ነው የምናውቀው። አይ ነጌ አታውቅም እኮ አንተ አታውቅም። ፍቅር ካለ እኮ ቀላሉንም ከባድንም እኮ ማሸነፍ እንችላለን። ምንድን ነው የምታሸንፈው? አንተ 3 ዓመት ሙሉ ምን አድርገህላት ታውቃለህ? ከእግዚአብሔር ሰላምታ ውጪ ምንም። ታዲያ ይህን ፍቅር አይታ ንጹህ ፍቅር ለሰጠችን ሴት ማግባት የለብኝም? እኔ ግን ይኸውልህ ሳባ ከሄድ ወይተሩ ጋራ ከግርማ ሞገስ ጋር የሆነ የፍቅር ግንኙነት ጀመረ። በእናትህ አንተ አይታይህም? ፍቅር ይዘዋል። ፍቅር የያዘው ሰው እኮ አያይ። ከግርማ ሞገስ ጋር ምንም አይነት ግንኙነቱ የላቸው። ከጓደኝነት ውጭ ምንም ነገር የላቸውም። አውቃለሁ አንተ እንደማትወዳት፣ ግን በእናትህ ቢያንስ በዚች በደስታ ቀን እንኳን ከጎን ይሁን። እሺ ምን አድርገህ ታውቃለህ? አንተ ደጃፍ አድርገህ ታውቃለህ? የምን ደጃፍ? አታውቅማ። ይኸውልህ ደጃፍ የሚባል ከወገብ በታችና ከአንገት በላይ ደጃፍ የሚባል ነገር አለ። እሱን ነክተህ አታውቅም። እሱማ ከትዳር በፊት ያለ ግንኙነት ጥሩ አይደለም ስላለች ሀሳቧን ደግፍኳት። ተው እባክህ፣ በስነ ተዋልዶ ዙሪያ ነው የምታጠናልኝ። እንዴት? አንተ እኔ አላውቅም። ማታ ማታ ምን እንደምታደርግ እኔ አላውቅም። ግድግዳውን አብስትራክት ያደረጉት እኔ። በእናትህ ዝም በል። ይቅርታ ቤቱን በጠበጥ ነው። ችግር የለም። እችኛው በጣም ነው የምታምረው። ሄድ እባክህ። እቺ መዝኝልን አላበዛውም እንዴ? 4 ግራም ነው 120 ብር። 4 ግራም 120 ብር። ምን ታየኛለህ? 120 ብር 3 እናድርገው እንዴ? ለምን 3 ብቻ? 150 ኪሎ እናድርገውና በማዳበሪያ ይዘን እንሂድ እንጂ በኋላ ላይ ግርማ ሞገስ 10 ግራም ሲያደርገው አመታላንተ እንካ በጥሬው ይሁንልኝ ትላለች። እንካ